አሁን ኮድ የጻፋችሁ ወይም ፕሮግራም የሰራችሁ ሁለት ፋይል ልታገናኙ ስትቸገሩ ምንድነው የምታደርጉት? በቀላሉ አሁን ቪኤስ ኮድ ነው የተጠቀምኩ ያለሁት። ቪኤስ ኮድ ላይ መታችሁ እቺን ፋይሉን ትፈጥሩታላችሁ። ለምሳሌ register ዶት ኤችቲኤምኤል ባል ፋይል ትፈጥሩና ሴም ዳይሬክተሪ ላይ ወይም ሴም ፎልደር ላይ ትፈጥሩትና እዚህ ላይ ለምሳሌ እኔ ዴሞ ብቻ ስለሆነ ኮድ አልጽፍም። ምንድነው ዲቭ ላይ ለምሳሌ ሬጂስተር ፓራግራፍ ውስጥ ሬጂስተር የሚለው አንድ ፎርም ፈጥሬ ልውጣና ይሄኛ ምን አደርጋለሁ ማለት ነው። ይሄን ፋይል አክሰስ ማድረግ ከፈለኩኝ ይሄን ፋይል ለምሳሌ ሬጂስተር ይባል ወይ ሎጊን ፋይል ውስጥ ላገኝ ከፈለኩኝ ይሄ ፎልደር ከፈጠርኩኝ በኋላ ሎጊን ውስጥ ገብቼ ተመልሼው ለምሳሌ የቱ ጋር ነው ያስቀመጥኩት እዚህ ጋር አለች መጨረሻ ላይ do you have account የሚለው ነገር ውስጥ ያኛ ፋይሉ ይጠቅማለሁ ማለት ለምሳሌ ይሄ ሬጂስተር ፋይል አሁን የፈጠርኩት ፋይል ስለሆነ ቅድም ስለጻፍኩኝ አሁን እዚህ ጋር መጥቼ ምንድነው የሚለው register ዶት ኤችቲኤምኤል ብዬ ኤንተር አለና አሁን ለምሳሌ አስቡት አሁን ይሄ ሎድ ሲያደርገውና አሁን ሰርቨሩን ላንሳው። አሁን ይሄኛ ሰርቨሩን አንስቻለሁ ወደ ሎጊን አመራልኛል። ዳይሬክትሊ ወደ ነው የሚወስደው ወደ ሬጂስተር ፔጅ ይወስደኛል። ይሄ ማለት ምንድነው? መጀመሪያ ሎጊን ፋይል ውስጥ ገብቼ ምን አደርጋለሁ? እቺ ሬጂስተር ይባል ፋይል መዘግበዋለሁ። እንዴት ነው መዘገብኩት? ይሄ ፋይል ሎጊን ፋይል ነው ከላይ ይታያል። ሎጊን ፋይል ነው ያለው አሁን ሎጊን ፋይል ውስጥ ነኝ ያለሁት። ከዛ ደግሞ የቱ ጋር ነው የሚገባ ሊንክ ላይ እጄ አትሪቡት ታግ ተጠቀምና href ምናምን ብዬ ምንድነው የሚያደርገው register.html ብዬ መዘግባለሁኝ። መተሳለች ማስቀመጥ ትችላላችሁ እናንተ መጨረሻ ላይ ማስቀመጡ ከላይ ማስቀመጡ ኮድ ደግሞ እዛ ስለሆነ በዚህ መሃል ስላስቀመጥን ችግር የለውም። እዚህ መጣ ሬፈረንስ እናደርገውና ከዛ ደግሞ እዚህ መጣ register ፋይል እንፈጥራለን። ለምሳሌ ይሄ register ፋይል ነው። register ፋይል ከፈጠርን በኋላ ኦሬዲ እዛ ውስጥ ጠርተናል ማስገባት እንችላለን። በቀላሉ ምንድነው ሎጊን ውስጥ ትገባላችሁ። ሎጊን ከገባችሁ በኋላ አንከር ታግ ተጠቅማችሁ register.html የሚለው ፓስ አድርጉና ከዛ በኋላ ምንድነው ታደርጉት register ፋይሉን ሌላ ቦታ መፍጠር ነው። በቀላሉ ካልገባ ጥያቄው በደጋ መስራላችኋለሁ። ጠይቁኝ ኮሜንት ላይ